ጊዜ እንደገና እንደባረክ እንጸልያለን። አንድ ጊዜ በአክብሮት ጠይቃለሁ። ሁላችሁም ብድግ በሉ። ሰውም ደግሞ እግዚአብሔር ሆይ በጋብቻ ውስጥ እንዲኖር አቤቱ ከብቸኝነት እንዲወጣ አንተ እንዳደረግከው እግዚአብሔር ሆይ በእውነት ጋብቻን እንደባረክ ብዙ ተባዙ ምድርን ሙላት ግዟት እንዳልክ በጋብቻ ውስጥ ያለውን በረከት ደግሞ ሁሉ ጌታዊ ሰዎች እንዲካፈሉ ቤተሰብ እንዲበዛ ከዛም ቤተክርስቲያን ከዛም ደግሞ እግዚአብሔር ህብረተሰብ እንዲወጣ እንደፈቀድክ እግዚአብሔር ሆይ በመካከላችን እንድትሆን እንጸልያለን። ትዳር እግዚአብሔር ሆይ ያንተ ስጦታ ነው። እነዚህንም ደግሞ ምሽሮች እዚህ የተቀመጥነውን ሁሉ ተባርከን ዘንድ እንጸልያለን። በመካከላችን ተጋራሪ ደም አለ። የመጀመሪያውን ቤተሰብ የፈጠረ እግዚአብሔር አምላካችን ነው። እሱም ለዚህ ለተፈጠረው ወይም ደግሞ እሱ ለጀመረው ቤተሰብ ደንብ አዘጋጅቶለታል። መተዳደሪያ ማለት ነው፣ ኮንስቲትዩሽን ብለን የምንጠራው እና ይህንን ደንብ በመጽሐፍ ቅዱስ ውስጥ እናያለን። ከዚህም የተነሳ ያጠራርጌ 10 ደቂቃ እንደሚሞላ ጊዜ በጋብቻ ውስጥ የባልና ሚስት ድርሻ መጽሐፍ ቅዱስ ምንድን ነው ብሎ የሚናገረው የሚለውን እኔ እናገረዋለሁ። ከዛ በኋላ ዓለም የሚቀጥለውን ክፍል ትይዝና ሁለታችን በተቻለ መጠን ከ15-20 ደቂቃ ብቻ ተጠቅመን ለመጨረስ እንሞክራለን። ሁላችሁም እንደምታውቁት ይህ በቤተሰብ እና በጋብቻ ውስጥ ደንቡ የት ነው የተጻፈው? እንዴት ነው ቤተሰብ የሚተዳደረው? ባል ከሚስቱ ጋር በሚኖሩበት ጊዜ እንዴት አድርጎ ነው ሚስቱ መያዝ ያለባት? እንደገና ደግሞ ሚስት ከባሏ ጋር በምትኖርበት ጊዜ እንዴት ነው ማድረግ ያለባቸው ቢኖሩ ፈጥን አድርጌ ለማሳየት ሞክራለሁ። የኤፌሶን መጽሐፍን በማውጣት እዛ ላይ ያለውን ዋናውን ሀሳብ እንካፈላለን እና ኤፌሶን ምዕራፍ 5 ላይ ወዳለው ክፍል ወስዳቸዋለሁ። ኤፌሶን ምዕራፍ 5 ከቁጥር 22 ጀምሮ ያለው ክፍል ነው። ቁጥር 20 እንደምንጀምረው እንዲህ ይላል፣ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይላል። ቀጥሎ ሐዋርያው ጳውሎስ ለሚስቶች ነው የሚናገረው እና የመጀመሪያው ምክር የሚሰጠው ለሚስቶች ነው። እንዲህ ይላል፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ አካሉ ለሆነችው አዳኟ ለሆነ ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና፣ እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶች ለባሎቻቸው በማንኛውም ነገር እንዲሁ መገዛት ይገባቸዋል። ቀጥሎ ደግሞ ባሎችን እንዲህ ይላል፣ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ። በቃሉ አንጽቶ አማካይነት በውሃ አጥቦ በማንጻት እንደቀደሳት እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች ነገር እንከን እንዳይገኝባት ቅድስትና ነውር አልባ የሆነች ክብርትን ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎች እንዲሁም ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል፣ የገዛ ስጋውን የሚጠላ የለምና ይመግበዋል፣ ይንከባከበዋል። ክርስቶስ ለቤተክርስቲያን ያደረገውን ልክ እንደዚሁ ነው እያለ የሚናገረው ቃል እንመለከታለን። በዚህ ቦታ ላይ አንድ የምንመለከተው ምንድን ነው? ክርስቲያን ባል ከሚስቱ ጋር በሚኖርበት ጊዜ እንዴት ነው መኖር ያለበት? እኔ ባለቤቴ አባቴ እናቴ ባስተዳደረበት ወይም ደግሞ ዘመናዊ የሚባለው ህብረተሰብ ሚስቱን በሚያስተዳደርበት አይደለም ልመራ ይችላል። ዛሬ በሞደርኒዝም ስትመለከቱ ዛሬ በባልና ሚስት መካከል ያሉ ብዙ እንግዳ የሆኑ ነገሮችን እንመለከታለን። በባህላችን ደግሞ ከባህላችን ብዙ ነገሮችን እንመለከታለን። ጥሩ ነገሮች እናያለን። አንዳንድ ጊዜ ይህ ነገር ባይሆን ጥሩ ነው የምንለው ነገር እናያለን። ነገር ግን እንዴት ነው ክርስቶስን ከተቀበልን በኋላ አማኞች ከሆኑ በኋላ ትዳራችን እንዴት ነው መመራት ያለበት የሚለው ነገር በጣም አድርገን ወደ መጽሐፍ ቅዱስ መመለስ ያለበት ጊዜ ነው። በተለይ ዛሬ ሰዎች ማየት የሚፈልጉት ምንድነው? ክርስቲያናዊ ትዳር ከሌላው ትዳር በምን ይለያል? ሚስጥሩ ምንድን ነው? ደስተኛ ቤተሰብ ለመመስረት የሚቻለው እንዴት ነው? ሰዎች 10 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት በትዳር ዘልቀው ለመኖር የሚችሉበት ሚስጥር ምንድን ነው የሚለው የብዙ ሰዎች ጥያቄ ነው።
ይህንን በሚመለከት ባጭሩ ነገሮች ላካፍላችሁ እፈልጋለሁ። የእግዚአብሔር ቃል አስቀድሞ ስለ ሴቶች ስለሚናገር እኔም ከሴቶች ልጀምር። ለሴቶች 3 ነገሮችን በመጽሐፍ ቅዱስ ላይ እንመለከታለን። ክርስቲያን ሚስት በትዳሯ ከባሏ ጋር ስትኖር ምንድን ማድረግ ያለባት የሚለውን ስናይ የመጀመሪያ ለባሏ መታዘዝ አለባት ብሎ ይናገራል። ይሄ ዘመናዊነት አይለውጠውም። በተለይ በእንግሊዝኛ ትገዛ ወይም ሰሚት ታድርግ የሚለው ቃል እንመለከታለን። ይህንን ቃል ሴቶች ያወጡትን አውቃለሁ። ምክንያቱም የሚሰጠው ትርጉም ኔጌቲቭ ነው፣ በጣም ተቃራኒ ነው። ነገር ወደ መጽሐፍ ቅዱስ ሀሳብ በምንሄድበት ጊዜ ምንድን ነው የሚለው? የእግዚአብሔር ቃል ስርዓት እንዲኖር በቤት ውስጥ ስርዓት እንዲኖር ሚስት ለባሏ መታዘዟ፣ ለባሏ አስተዳደር እሺ ማለቷ ቤቱ በስርዓት እንዲመራ ያደርገዋል የሚለው። ምክንያቱም ሚስት የቤተ ክርስቲያን ምሳሌ ስለሆነች፣ ባለም ደግሞ በቤቱ የክርስቶስ ምሳሌ ስለሆነ ቤተ ክርስቲያን ለክርስቶስ እንደምትታዘዝ፣ ለክርስቶስ ሰሚት እንደምታደርግ፣ እንደምትገዛ ሚስትም ለባሏ ማድረግ አለባት ይላል። ምክንያቱም ነው የሚናገረው። ምክንያቱም እንዴት አድርጎ ያስቀምጠዋል መሰላችሁ? የመጀመሪያው ምንድን ነው? ባል ለሚስቱ ራስ ነው ብሎ ይናገራል። ይህን የምታደርግበት ምክንያት ባል ማለት ራስ ማለት ተጠሪ ማለት ነው። እንደገና ደግሞ ራስ ማለት የሚያስፈልገው ነገር የሚያዘጋጅ ማለት ነው። ለቤተሰቡ የሚያስፈልገው ማንኛዎቹንም ነገሮች በግንባር ቀደምትነት ባል የማዘጋጀት ኃላፊነት አለበት። ቤተሰቡን ደግሞ የመጠበቅ ኃላፊነት አለበት። ተከላካይ ነው። ለቤተሰቡ ተጠሪ ነው፣ በእግዚአብሔር ፊት በመንግስት ፊት ማለት ነው። ስለዚህ ይህንን ኃላፊነቱን እንዲወጣ ሚስት ምን ማድረግ አለባት ነው የሚለው? መተባበር አለባት። ለባሏ አስተዳደር ማለት ነው። በአንድ ቤት ውስጥ 2 አይነት አስተዳደር የለም። ስለዚህ ለዚህ አስተዳደር መገዛት አለባት ይላል። እንደምታውቁት ህዝቦች ለመንግስት ይገዛሉ፣ ምክንያቱም ሰላማዊ ኑሮ ለመኖር ማለት ነው። እንደገናም ደግሞ ምዕመናን ለቤተክርስቲያን መሪዎች ይገዛሉ። ወደ ቤት በሚመጣበት ጊዜ ደግሞ ቤተሰቡ እንደገና ደግሞ ለባል አስተዳደር ሰሚት ያደርጋሉ፣ ይገዛሉ ማለት ነው። ምክንያቱም ቤቱ በስርዓት መመራት አለበት ነው የሚለው። ይህንን እግዚአብሔርን እንፈራለን የሚሉ ሚስቶች ሁሉ እንዲያደርጉ የእግዚአብሔር ቃል ያዛል። በሁለተኛ ደረጃ ለክርስቲያን ሚስት የሚናገረው ምንድን ነው? ክርስቲያን ሚስት ውበቷን የምትጠብቅ ነች ብሎ ይናገራል። ውበት ላይ ያተኮራል። ምን አይነት ውበት ነው የሚል ነው? ውጫዊ ውበቷ እንደተጠበቀ ሆኖ ለውስጣዊ ውበት ቅድሚያ መስጠት አለባት ብሎ ይናገራል። ይህ በጣም አድርጎ አስፈላጊ ነው። ሁልጊዜ እንናገራለን። ክርስቲያን ሚስት ራሷን የምትጠብቅ ነች። ሁለመናዋን ማለት ነው። ንጹህ ሆና እንደገና ደግሞ ፕሬዘንተብል ሆና በማንኛውም ሁኔታ መቅረብ አለባት። ስለዚህ ራሷን የምትጠብቅ ነች። ነገር ግን ከሁሉ በፊት ዛሬ የውጭ ሴቶችን ስንመለከት አብዛኛውን የሚጨነቁ ብዙ ገንዘብ የሚወጣው የኮስሞቲኩ፣ ሌላው አብዛኛው ብር የሚወጣው ለምንድን ነው? ለውጫዊ ውበት ነው። በቀድሞ ባህል ደግሞ ሚስት የምትደበደብ ነች፣ እንደፈለገች ምንም አይነት መብትና ነፃነት የሌላት እንደሆነ ነው የምትኖረው። ነገር ግን በእግዚአብሔር ቃል ግን ስንመለከት ክርስቲያን ሚስት በፈቃዷ ነው፣ ደስ ብሏት ነው እና ቤቱን በስርዓት እንዲመራ እግዚአብሔር የሰጠን ኃላፊነትን እንድትፈጽም ተባበረሃለሁ ትለዋለች፣ ትረዳዋለች። ሰሚሽን ይሄ ነው እንደ እግዚአብሔር ቃል መሰረት። በሁለተኛ ደረጃ ደግሞ ክርስቲያን ሚስት በውስጣዊ ውበቷ የታወቀች ነች፣ ቆንጆ ነች። ቁንጅናዋ በውጫዊ ብቻ አይደለም፣ በውስጧ ደግሞ ቆንጆ ነች። ክብር ለእግዚአብሔር ነው። በሶስተኛ ደረጃ ክርስቲያን ሚስት የምታከብር ነች፣ ባሏን ታከብራለች። ስለዚህ ሴቶች ሁሉ፣ ወንዶች ሁሉ፣ ልጆቿ፣ ዘመዶቿ፣ ሁሉም ሰው ባሏን እንዲያከብር የምታደርገው እሷ ስለምታከብረው ማለት ነው። ወደ ባሎች ልምጣ። ጥቂት ነገሮች ልናገር በዚህ ጉዳይ ላይ። በዚህ ክፍል ላይ እንደምንመለከተው በጣም የሚገርም ነገር ትመለከታላቸው። ምንድን ነው የምንመለከተው? ባሎች ወይ ሚስቶቻችሁን ውደዱ በሚል ተደጋጋሚ ነገሮች ተመለከታላቸው። ክርስቲያን ባል በትዳር ውስጥ ሲኖር በምን ይታወቃል? በመውደድ ነው የሚታወቀው። በዚህ ጉዳይ ብዙ ጊዜ የሚነገር ነገር አለ። ሴት ልጅ እንደ ጨረቃ ነች ይባላል። ሴት የተቀበለችውን ነው የምታንጸባርቀው። የተቀበለችው ፍቅር የምትሰጧት ከሆነ ሴት ልጅ ፍቅር ትሰጣቸዋለች እና ልክ ጨረቃ ማለት ነው። ቀን የተቀበለችውን ብርሃን ሌሊቱን ስታበራ ይሆናል። ጨለማ ሁሉ በብርሃን እንዲሞላ እንደሚደረግ ሴት በተፈጥሯ የተቀበለችውን ትሰጣለች። ስለዚህ አክብሮት የምንሰጣት ከሆነ፣ ፍቅር የምንሰጣት ከሆነ፣ እንክብካቤ የምንሰጣት ከሆነ፣ ማሞገስን የምንሰጣት ከሆነ ያንን ትሰጠናለች። ነገር ግን ሴትን ልጅ የምንሰጣት ከሆነ፣ የምናንጓጥጣት ከሆነ እና ክብር
ማንነቷን የሚነካን ምን ነገር የምንናገር ከሆነ አንዳንድ ሰዎች እንዴት እንዲህ ብላ ትናገረኛለች ብለው ይናገራል። ምን ብልሃት ነበር አንተ ነው ጥያቄው። ምን የሚባል ቋንቋ አለ? ጋርቤጅ አውት ይባላል። ጥሬ ምርት ምንድን ነው ያስገባነው? ያስገባነውን እኮ ነው የወጣው፣ ታጥቦ ነው የወጣው ፊልሙ። ስለዚህ በጣም መጠንቀቅ አለብን ማለት ነው። ስለዚህ የእግዚአብሔር ቃል ይህንን ነው የሚናገረው። ባሎች ሁልጊዜ የሚፈልጉት ከሴት ምንድን ነው? አክብሮት ነው የሚፈልጉት፣ ክብር የሚፈልጉት በወንዶች ሳይኮሎጂ ይሄ ነው የወንዶች ጥያቄ። የሴት ጥያቄ ደግሞ ፍቅር ነው የምትፈልገው፣ መፈቀርን ትወዳለች። ስለዚህ በሚገርም መንገድ የእግዚአብሔር ቃል ያስቀምጠዋል። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን ውደዱ። ባሎች ሆይ እንደ ገዛ አካላችሁ አድርጋችሁ ውደዷቸው። እንደገና ደግሞ ጠንክሮ ሲናገር እንደ አንዱ የአካላችሁ ክፍል አድርጋችሁ ውደዷቸው። ስለዚህ የፍቅር ጉዳይ ነው የሚናገረው። ስለዚህ የምትወደድ ሴት በሕይወቷ በጣም ደስተኛ ሴት ነች። ለምንም ነገር ሕይወቷን ታዘጋጃለች። ለምንም ነገር ማለት ነው ደስተኛ ትሆናለች፣ ውጤታማ ትሆናለች። በተለይ ስለ ፍቅር ሲናገር ምን ብለው ነው የሚናገሩ? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ክብርት እና ነውር የሌላት እንድትሆን ራሱን አሳልፎ ሰጠ ይላል። በተለይ የክርስቶስን መስቀል ስንመለከት ይህንን ነገር ትመለከታላችሁ። ክርስቶስ ለቤተክርስቲያን የሚያስፈልገውን ሁሉ ሰጠ። ለምንድን ነው ያደረገው? በእግዚአብሔር ፊትም በሰው ፊትም ተቀባይነት እንዲኖራት ይላል። ስለዚህ ትልቁ ጥያቄ ይሄ ነው። ዛሬ ክርስቲያን ባል የሚታወቀው ሚስቱን በመውደዱ ነው። ፍቅር ደግሞ አገልግሎት አይደለም። ፍቅር ምንድን ነው ያለው? ማገልገል ውስጥ ነው። ሲያገልግል ክርስቶስ እግር ሲያጠፋ ያላችሁ አገልጋይ ሆኖ ሲመጣ ያላችሁ። ስለዚህ ክርስቲያን ባል ይህንን ባህሪ ነው በውስጡ ማሳየት ያለበት። ከእርሱ የምንማር ይሄ ነው። የሰው ልጅ እንዲያገለግሉ ሳይሆን ምን ለማገልገል መጣ? ለማገልገል መጣ ነው። በሁለተኛ ደረጃ ስለ ክርስቲያን ባል የምትመለከቱት ነገር ቢሆን ምንድነው? ክርስቲያን ባል ከሚስቱ ጋር በማስተዋል ይመላለሳል፣ በጥንቃቄ ይመላለሳል። ለምን? እንዳይጎዳ። አንደኛ ጴጥሮስ ምዕራፍ 3:7 ላይ ታዩታላችሁ። እናንተ ባሎች ደካማ ፍጥረቶች ስለሆኑ ከሚስቶቻችሁ ጋር አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል። ደካማ የሚለው የአእምሮ ደካማነት ነው። ነገር የስሜት መነካት ነው የሚናገር። ስሜታቸውን ቀላሉ ይነካል፣ ይጎዳሉ። ስለዚህ ተጠንቀቁላቸው። ከአፍ የሚወጣውን ቃል ተጠንቀቅ፣ የምታደርገውን ነገር ተጠንቀቅ፣ ትጎዳታለህ። ልክ እንደሚሰበር ዕቃ ማለት ነው እና በቀላሉ ሊጎዱ ይችላሉ። ከምን የተነሳ? ደካማነታቸው የአእምሮ አይደለም። ሴቶች ብልሆች ናቸው፣ እናውቃለን ባሎች። ነገር ግን ስሜታቸው ግን እንዳይጎዳ የእግዚአብሔር ቃል ጥንቃቄ ያደርግላቸዋል። በመጨረሻ የምንመለከተው ምንድነው? ባሎች ሚስቶቻችሁን አክብሯቸው። ስለ ማክበር ይናገራል። ይህንን አክብሮቱ በምን አይነት ሁኔታ ነው የሚያስቀምጠው መሰላችሁ? እናንተ የሕይወትን ጸጋ እንደምትወርሱ ከእናንተ ጋር እነሱ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ወገኖች ሆይ በእግዚአብሔር ፊት ስንቆም እግዚአብሔር ጾታን አይመለከትም በፍጹም። አይሁዳዊ የለም፣ የግሪክ ሰው፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ሁላችሁ በክርስቶስ ስንት ሰው ናችሁ? አንድ ሰው ናችሁ። ስለዚህ አንድነታችንን ነው በእግዚአብሔር ፊት አንድ ነው። ስለዚህ አብረን የሕይወት ጸጋ እንደምንወርስ በማሰብ ሚስቶቻችን እንድናከብር ነው የምናገር። እዚህ ደግሞ ለሙሽሮች የሚያስፈልገው ጥቂት ምክር አለ። ቀጥታ እነሱ ላይ የሚያነጣጠር ማለት ነው። እሱም ባለቤት እንድትናገር ጋብዛለሁ።